ናይስ ጋይ ስለሆንክ ሴቶች የሚወዱክ ይመስላል ወይ የምትከበር ይመስላል ወይ የሚወዱክ ብዙ ሰዎች የሚያከብሩክ የሚወዱክ ይመስላል ወይ ደግሞ የሆነ አይነት ነገር የምታገኝ ይመስላል ናይስ ስለሆንክ። በፍጹም ይሄ ግን ውሸት ነው። ሲጀመር አንተ ራሱ ናይስ የሆንክ ያለኸው ከሰዎች ኤክስተርናል ቫሊዴሽን እየፈለክ ከሆነና ናይስነትን የሆነ ነገር ለመተካት እና የሆነ ነገር ለማግኘት ከሆነ ፈጽሞ ህይወትን ሙሉ ለሙሉ እያበላሸው ነው ያለው። ናይስ ጋይ የሚባለው ፐርሰናሊቲ ሲጀመርም የውሸት ፐርሰናሊቲ ነው። ለምን ናይስ ስለሆናችሁ የሆነ ነገር የምትፈልጉ ከሆነ ትክክለኛ ደግነት አይደለም። የሆነ ነገር ማግኘት ስለምትፈልጉ ነው። እንደውም ማኒፑሌቲቭ ነው። የሆነ ሰው ለመሸወር የሞከራችሁ እንደሆነ የሚታሰቡ። ለዛ ነው ብዙ ሰዎች በዚህ ነገር ተጠምደው ተይዘዋል። የሆነ ሰዎችን እንዲወዷቸው ወይ ደግሞ ሰዎችን ህይወታቸው ላይ ለማቆየት ሲሉ ናይስ መሆን ያለባቸው ይመስላችኋል። ግን ይሄ ደግሞ ልክ አይደለም፣ አይሰራም። እኔ ነግራችኋለሁ፣ አይሰራም። ጭራሹንም ናይስ የምትሆኑት እናንተ ሰዎች ትቷችሁ እንዳይሄዱ ወይ ደግሞ ሰዎች ህይወታችሁ ላይ እንዲገቡ ወይ ደግሞ የሆነች ሴት የሆነ ፍቅር እንድትሰጣችሁ ወይ አብራችሁ እንድተኛ ምናምን ብላችሁ ከሆነ የምታስቡት ህይወታችሁ ሙሉ ለሙሉ ሪአሰስ ማድረግ አለባችሁ። ምንም አይነት ናይስነት እንደዚህ አይነት ነገር እንዲፈጠር ሊያደርግ አይችልም። ናይስ ጋይ መሆን ማለት በጣም የውሸት ሰው መሆን ማለት ነው እና ናይስ ጋይ መሆን ማቆም አለባችሁ። ናይስ ጋይ መሆን ደግሞ ሌላ ትሬቱ ደግሞ ምንድነው? ሎ ኮንፊደንስ ሎ ስታተስ የሆነ ባህሪ ነው እንድታንጸባርቁ የሚያደርጋችሁ። አሁን ለምሳሌ እኔ የሆነ ስራ እያለብኝ የሆነ ቦታ መገኘት እያለብኝ ስፖርት መስራት እያለብኝ የሆነ ስራ ላይ ተጠምጄ እናንተ የሆነ ቦታ ስጠሩኝ እምቢ ማለት ስለከበረኝ ናይስ ሆኜ ኦኬ እሺ ምናምን ብዬ የኔን እንትን ትቼ ብመጣ ከሆነ ይሄ በጣም ራሴንም ከራሴ ጋርም እንድጣላ ነው የሚያደርገኝ። ለምን እኔ የምፈልገውን ነገር ራሱ አይደለም ያደረኩ ያለሁት ሰዎች እንዳይጠሉኝ ወይ ሰዎች እኔን መጥላትና እንዳይገፉኝ በሚል እንትን ሁሉም ነገር እሺ ማለት ጀምራለሁ። ይሄ ደግሞ ከሁሉም ሰዎች ጋር ነው፣ ጓደኞችም ጋር ሊሆን ይችላል። የሆነ ቦታ ሲጠሯችሁ ስራ እያለባችሁ የሆነ አይነት ፕሮግራም ተጠርታችሁ በቃ እምቢ ማለት እየፈለጋችሁ እምቢ አለ ማለት ሊሆን ይችላል። የሆነች ሴት ዲስሪስፔክት አድርጋችሁ ትታችሁ እንዳትሄድ ምናምን እሷን ላለማጣት የራሳችሁን እንትን ክብርና ፕራይድ ዝቅ ማድረግ ሊሆን ይችላል። ይሄ ሁሉ ነገር ናይስ ስለሆናችሁ ሳይሆን የሆነ አይነት ፍራቻ ስላለባችሁ ነው። ይሄ ደግሞ ውስጣችሁ ላይ መፍታት ያለባችሁ ነገር ነው። ናይስ ስለሆናችሁ የምታገኙት ነገር የለም። ይሄ ውስጣችሁ ላይ ያለውን ሰልፍ ወርዝ ማስተካከል አለባችሁ። በሰዎች መለካት ማቆም አለባችሁ። እናንተ የራሳችሁን ወርዝ ማየት ያለባችሁ ከቀን እስከ ማታ እኔ እንደዚህ አይነት ሰው ነኝ ብላችሁ የምታስቡ ከሆነ ያንን ሰው እንደሆናችሁ በምታሳዩት ፕሩፍ ነው እንጂ በሌላ ነገር ለማግኘት አትሞክሩ። ናይስ ጋይ ማለት በጣም የውሸት የሆነ ፐርሰናሊቲ ነው። እኔ ደግሞ ይሄንን ስላችሁ ማለት ነው ይሄ ተነጫናጭ ወይ ተሳዳቢ ሁኑ ምናምን እያልኳችሁ አይደለም፣ በፍጹም። እንደውም የእሱ ተቃራኒ ሁኑ እያልኳችሁ ያሉት። ካይንድ የሚባል ወንድ ደግሞ አለ። ናይስ የሚባለው የሆነ ነገር ስላደረገ ወይ ደግሞ ኮንፊደንስ ስለሚያጥረው ወይ ደግሞ ሰዎች ትተውት እንዳይሄዱ በሚል ሰዎችን ለማቆየት ናይስ በመሆን ማቆየት የሚችል የሚመስለው ነው። ካይንድ የሚባለው ሰው ደግሞ ከውስጡ ደግነት ስላለ የሆነ ነገር ምንም ነገር ከዛ ሰው እንደማያገኝ እያወቀ ማድረግ ማለት ነው። ካይንድ ስትሆኑ ሰዎችም ሪስፔክት ያደርጓቸዋል። ለምን? ይሄ የእናንተን የምታደርጉላቸውን ነገር ወይ ደግሞ የምትሉላቸውን ነገር እንደ እንትን አይወስዱት። እናንተ ደካማ ሆናችሁ እነሱን ለማስደሰት እየሞከራችሁ እንደሆነ አድርገው አይደለም የሚወስዱት። ምንድነው አድርገው የሚወስዱት? ባውንደሪ ያለው ግን ደግሞ ደግ ነው። የሆነ አይነት ባውንደሪ ፓስ ካደረጉ እንደ አብራቸው እንደማትቆዩ ያውቁታል። ሪሌሽንሺፕ ውስጥ የምትሉ ጓደኝነትም ላይ ብትሉ ምንም ነገር ላይ ገደብ ሊኖሩ ይገባል ካይንድ ስትሆኑ። እንደውም ጆርዳን ፒተርሰን የሚባል ሰውዬ የምታውቁት ከሆነ ምን አለ? ወንድ ልጅ በፍጹም ደካማ መሆን የለበትም። ጠንካራ ሆኖ በጣም ኃይለኛና በጣም ዴንጀረስ የሚባል ወንድ ልጅ ሆኖ ያንን ነገር እንደ ቮለንተሪ ኮንትሮል ማድረግ አለበት። በራሱ ቁጥጥር ላይ ያለ ዴንጀረስ የሆነ ወንድ መሆን አለበት። ይሄ ምን ማለት ነው? ኬፐብል ናችሁ ለምንም አይነት ነገር፣ ለመጣላትም የሆነ ሰው
ዲስሪስፔክት የሚያደርጓችሁ ከሆነ ታይማችሁ የሚያከብሩ ከሆነ ትታችሁ ለመሄድም ምንም አይነት ነገር የሆነ ሰው ከበደላችሁ እምቢ ለማለትም ኬፐብል ሆናችሁ ግን ደግሞ አቴ ቮለንተሪ ኮንትሮል አድርጉት። በኮንትሮል ይሁን። ከዛ በኋላ ካይንዶ እንጂ ሁሉም ናይስ ጋይ ጠንካራ ነው ማለት አይደለም። ሁሉም ደካማ ወንድ ጠንካራ ነው ማለት አይደለም። ይሄ አሁን አንዳንድ ሰዎች ናይስ የሚሆኑት አማራጭ ስለሌላቸው። ለምን ናይስ ካለመሆን አማራጭ ሌላኛው አማራጭ ምንድነው? ይሄ ኃይለኛ የሆነ ጠንካራ የሆነ ወንድ መሆን። ጠንካራ ስትሆኑ ደግሞ የሆነ ሰው እንትን ዲስሪስፔክት የሚያደርገው ከሆነ ቶለሬት ያደርገው። ናይስ ጋዮች ግን አማራጭ የላቸውም፣ ቶለሬት ማድረግ አለባቸው። ይሄ ደግሞ ምንም ነገር ላይ ነው። አንዳንድ ሰው ሊሰደብ ይችላል። አንዳንድ ሰው ደግሞ ሪሌሽንሺፕ ላይ በሚያጋጥመው ነገር በቃ መሄጃ ስለሌለው ምናምን ኩርስስስ ብሎ ናይስ ጋይ ሆኖ ለማቆየት ይለምናል ምናምን። ይሄ ግን እንደውም ይበልጥ ሰው ያን ሰው እንዲናቅ ነው እንጂ የሚያደርገው እንዲከበር ያደርገው። ግን ደግሞ አቅም የለውም ማለት የመሄድም አቅም የለውም ወይ የመጣላትም አቅም የለውም ወይ የሆነ ነገር በቃ የሆነ አይነት ጥንካሬ ለማሳየት አቅም ስለሌለው ናይስ ጋይ ሆኖ ሰዎችን በማስደሰት በቃ ሰዎች ሚሉትን በማድረግ እምቢ ባለማለት ማሸነፍ የሚችል ይመስሏል። ይሄ ፈጽሞ ግን እውነት አይደለም። ሁሉም ጥሩ ወንድ ጠንካራ ነው ማለት አይደለም እና ሁሉም ጥሩ ወንድ የሆነ ጥሩ ሆኖ አይደለም። ጠንካራ ሆናችሁ ግን ደግ ስትሆኑ አትሊስት ጠንካራ ናችሁ። ገብቷችኋል? ቮለንተሪሊ ኮንትሮል ስላላችሁ ነው የሆነ ለራሳችሁ ቁጥጥር ላይ ስላለ ነው እንጂ የሆነ ነገር ቢፈጠር ኬፐብል ናችሁ ለምንም አይነት እንትን ማለት ነው። ይሄ ነው ትክክለኛ የሆነ ናይስ ሰው መሆን። ናይስ መገለጫው አሁን ስለተበላሸ ናይስ ላይሆን ይችላል። ካይንድ ማን መሆን ወይ ደግሞ ደግ ወንድ መሆን ማለት ነው። ደግ ሆናችሁ ግን ደግሞ ባውንደሪያችሁ ፓስ ማይደረግ ከሆነ ነው ደግነታችሁ የምታሳዩት እንጂ ሁሉም ሰው ጋር ደግነት አታሳዩ። ሁሉም ሰው ዲስሪስፔክት ሲያደርጋችሁ ቶለሬት አታደርጉትም። እምቢ ማለት ትችላላችሁ። ታይማችሁን እንትናችሁን እንትን የሚል ነገር ሲኖር የሆነ ሰው ህይወታችሁ በጣም ቶክሲክ ከሆነ ምናምን በጣም ብዙ ችግር የሚፈጥርባችሁ ከሆነ ዝም ብላችሁ እነሱን ላለማጣት እንትን አትሉ። እምቢ ብላችሁ መሄድ የምችሉ ሰው መሆን ማለት ነው። ናይስ ጋይ አለመሆን ማለት እና ትክክለኛ የሆነ ደግ ወንድ መሆን ማለት እና ጠንካራ ወንድ መሆን ማለት ይሄ ነው። አሁን ለሚመጣው 1 ሳምንት 2 ሳምንት ይህን ነገር ለቻሌንጅ ሞክሩ። ሰዎችን እምቢ ማለት ጀምሩ። የሆነ መሄድ ያልፈለጋችሁበት ቦታ ካለ ነው ዛሬ አይመቸኝም በቃ አይመቸኝም ብላችሁ የሆነ ሰው ኖ ማለት ጀምሩ። የሆነ ሪሌሽንሺፕ አሁን ኮምፎርታብል ካልሆናችሁ እና በጣም ማኒፑሌቲቭ የሆነ እንትን ውስጥ ያ ሰው ዲስሪስፔክት እያደረጋችሁ እንደሆነ ከተሰማችሁ ውስጣችሁ ላይ ሰላም እያጣችሁ ከሆነ ይሄ ነገር ማብቃት አለበት። ሪስፔክትፉል በሆነ መንገድ ሰላማዊ ሊሆን ይችላል። በቃ እንደዛ ብላችሁ ማብቃት ጀምሩ። ምንም አይነት እናንተ ከሰልፍ ሪስፔክታችሁ የሚያወርዳችሁ ነገር ሰዎችን ለማስደሰት ስትሉ እንዳታደርጉ። እምቢ ማለትን መለማመድ ጀምሩ። ታመሰግኑኛላችሁ። ከልቤ ነው የምነግራችሁ። ታመሰግኑኛላችሁ። ለምን በጣም በብዙ መንገድ የህይወትን አውትሉክ ይቀየርላችኋል።